ዘፈንና ዘመን ሰው የመሆን መልኮችን የቃኙ በጎነትን የሰበኩ ሙዚቃዎች ተባባሪ ጸሐፊያችን ዮሴፍ ጥሩነህ እንደጻፈው ኢትዮጵያ የሰው ልጅ መገኛ ተብላ የምትወደስ ምድር ናት። 3.2 ሚሊዮን ዓመት ዕድሜ የሚገመትላት ሉሲም መገኛዋ ኢትዮጵያ ነው። የቅድመ ሰው ልጅ ታሪክ ማዕከል ከመሆን ባለፈ ማህበራዊና ባህላዊ እሴቶቿ በሌሎች የሚቀናበት ሰው መሆን ብዙ ክብር የሚያሰጥበት በሃይማኖት ስደት ጭምር አማንያን የሚመጡባት የሰው ምድር ሆና በታሪክ ስትታወስ ኖራለች። ከተወሰኑ ጊዜያት ወዲህ ይህ የሰው ልጅ ሁሉ የሚከበርበት ተብሎ ይዘከር የነበረ ምድር ለኢትዮጵያውያን አስቸጋሪ የኑሮ ስፍራ ሆኖ ብዙዎችን ለከበዱ ቀናት ዳርጓል። ሰው ለሰው የሚተዛዘንበት ክብርና ፍቅር የሁሉም የሆነበት ልምምድ ፈተና ገጥሞት የሰዎችን ጉዳት መስማት ለጆሮ እንግዳ መሆኑ የቀረ መስሏል። የመተሳሰብና የሞራል ልዕልናን የሚሰብኩ እንዲሁም ክፉ ነገሮችን የሚያመክኑ ሐሳቦች በእጅጉ የሚያስፈልጉበት ዘመን ነው። በሐሳብ አሻጋሪነቱ ቀዳሚ የጥበብ ዘርፍ የሆነው ሙዚቃ እዚህ ጋር መነሳቱ አይቀርም። ለኢትዮጵያውያን ብቻ ሳይሆን በመላ ዓለም ላሉ የሰው ልጆች መልእክትን የሚያደርሱና የሰው ልጅን ጉዳዮች አንስተው ሰዎች በጎ መንገድን እንዲከተሉ የሚያስታውሱ ጥቂት የማይባሉ የሙዚቃ ሥራዎች ከዚህ ቀደም ተሰርተዋል። ራስን ለመጠየቅ ወደ ቀናው የሰው ባህሪ ለመመለስና የሰው በጎነትን ለማጽናት ተማጽኖ የሚያቀርቡና ተያያዥ የነገረ ሰውን ጉዳይ የተመለከቱ ሙዚቃዎችን መለስ ብሎ መቃኘትና ማድመጥ ሳያስፈልግ አልቀረም። ዛሬ እዚህ ጉዳይ ላይ መጠነኛ ምልከታን እናደርጋለን። ሰውና ሰው መሆን በሙዚቃችን ሰው ማህበራዊ ፍጡር እንደመሆኑ ኑሮው እርስ በእርስ የተሳሰረና ከነንከኑ የዚህች ምድር ጨው ነው። በዚህ ምድር ከሰው ወዲያ ያለ ሰው ከየት ይመጣል? አንጋፋው ድምፃዊ ጥላሁን ገሰሰ ሐሳቡን ተመርኩዞ ይህን ብሏል። ለሐዘን፣ ለፍቅር፣ ለደስታ፣ ለችግር ማነው የሚመረጥ ከሰው ወዲያ በምድር? ለሐዘን፣ ለፍቅር፣ ለደስታ፣ ለችግር ማነው የሚመረጥ ከሰው ወዲያ በምድር? ለሐዘን፣ ለፍቅር፣ ለደስታ፣ ለችግር ማነው የሚመረጥ ከሰው ወዲያ በምድር? ዘመን ተበላሽቶ ሳይሆኑ ጨካኝ ፍጡራን ነበር
ፍጡር አዛኝ እውነት ርኅራኄ ቁም ነገር ደግነት እናንት ነበራችሁ ለሰው ልጆች ሕይወት እናንት ነበራችሁ ለሰው ልጆች ሕይወት ከጥላሁን ጋር በተመሳሰለ መልክ የሰውን ክብር በማንሳት የአብሮነት ፍቅርና መተሳሰቡንም በመጥቀስ አገር ከሰው ውጭ ምንድነው ስትል በዚህ ዘመን የምትጠይቀው ድምጻዊቷ ጸዲ በቀደመው ዘመን የነበሩ የኢትዮጵያውያን የመተሳሰብ ልጆችን በጋራ በበጎ ምግባር አንጾ ማሳደግና ሌሎች ሰው የመሆን መልኮችን ትናፍቃለች። ሰው በተሰኘ ሙዚቃዋ tarkan tazen adganal yisamal hule wagala wagan fikru now kalabu የሰው ልጅ በሚያደርገው የህይወት ውጣ ውረድና ጉዞ ወይም አንዳንድ ተፈጥሯዊ መሰረቶች መነሻ ሆነው አንዳንዶች የሚገፉበትና ለጥቃት የሚጋለጡበት እንዲሁም ሰው መሆናቸው የሚዘነጋበትን አጋጣሚ ዓለም ብዙ ጊዜ አስተናግዳለች። ኢትዮጵያም ለዚህ እንግዳ አይደለችም። HIV ታላቅ ቀውስ በነበረባቸው የ80ዎቹና 90ዎቹ ጊዜያት ማህበረሰብን ለማንቃትና ሰው መሆንን ለማድመቅ ከተሰሩ የሙዚቃ አልበሞች አንዱ የነበረው እንኖራለን ገና የተሰኘው በርካታ ሙያተኞች የተሳተፉበት አልበም ከያዛቸው ዜማዎች አንዱ ሰው ነው ለሰው መድኃኒቱ የተባለው የቡድን ሙዚቃ ነበር። ጸደንያ ገብረ ማርቆስ፣ ጆኒ ራጋና ሄኖክ መሐሪ የተጫወቱት ይህ ሙዚቃ ሰው በሰውነቱ መከበርና መደመጥ እንዳለበት ከፍርድ ቀድሞ ሐሳብን የሚያደምጥ ወዳጅን ማግኘት ያለውን ከፍ ያለ ዋጋና መሰል ሐሳቦችን ያነሳል። ሙዚቃው ከ20 ዓመት በላይ ቢሆነውም የዚህ ጭንቀትም ሌላ ቢሆንም ለዚህ ዘመን በሚመጥን መልኩ እንደ ህመም ማከሚያነት የሚውል ግሩም ሥራ ነው። ፈጣሪ በአንድ አምሳል ያመጣቸው የሰው ልጆች መሰረታቸው አንድ መሆኑን ያስታውሰናል። ሰው መሰረቱ
መቼ ይለያያል በአንድ አምሳል ተፈጥሮ ሰዎች የትኛው መሰረትና ማንነት ቢኖራቸው ከሚለያያቸው ይልቅ አንድ የሚያደርጋቸውን ተመልክተው ሰላምና ህብርን እንዲመርጡና በፍቅር እንዲኖሩ የሙዚቃ ሙያተኞች ቢሰብኩም ክፋትና በጎ ያልሆኑ ምግባራት በየዕለት ሕይወታችን በርክተው ይታያሉ። እነዚህን ጉዳዮች ለማድረቅ መልእክት ከሆኑ ሙዚቃዎች መካከል አንዱ የቻቺ ታደሰ ምን ነበር የተሰኘው ነው። የዚህች ዓለም ኑሮ አንገብጋቢው ችግር ጥያቄዋ ሆኗል። ሰላምና ፍቅር፣ ተንኮልና ክፋት ባልነበር ከፍጥረታት ሁሉ የሰው ልጅ ውብ ነበር። የዚህ ዓለማችን አንገብጋቢው ችግር ጥያቄዋ ሆኗል። ሰላምና ፍቅር፣ ክፋትና ተንኮል ልብ ባይቀበል ከፍጥረታት ሁሉ የሰው ልጅ ውብ ነበር። ውብ ነበር 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 የሰው ልጅ ውብ ነበር። ከቻች ምኞት ተመሳሳዩን ያቀረበው አረጋኸኝ ወራሽም በጎ ነገር ሞልቶ ባለማችን ወደ ክፉ ለምን አዘነበል ሲል ይጠይቃል። ተንኮል አንስራበት በንጹህ ልባችን የሚል የምክርና ተማጽኖ አረፍተ ነገርም አክሎ የማስረሻ ሽፈራውን መካሪ ግጥም ተጫውቷል። የሙዚቃው መጠሪያ ሰው እኮ ነው ለሰው ይሰኛል። ደግ ነገሮችን ማስቀደምና ሰው መሆንን ማክበር በአጠቃላይም ጥሩ የምንሆነው ለሌሎች ብቻ ብለን ሳይሆን ራሳችን ጭምር እንደሆነ የሚናገረው ወንድሙ ጅራ ጥሩም ሰራን ክፉ እንደ አደራ መቀመጡ አይቀርም፣ የትኛው ይበጀኛል ማለቱ የኛ ምርጫ ነው ይላል። ይቀመጣል እንዳደራ ሰው ደግም ሰራ ክፉም ሰራ። የሰው ልጅ በጎ እንዲሆንና ደግ እንዲያደርግ በጥያቄም በምልጃ መልክም የሚቀርቡ ሙዚቃዎች ጠቅለል ካለው የሰው ልጅ ግዛት ወረድ ብለው በግለሰብ ደረጃ ደህና ሰው የማግኘትና መወዳጀትን ፈተና በጥሩ ስንኞችና ግሩም ዜማ ሲያሻግሩም አድምጠናል። ከግለሰብ ወደ ሀገር ማይደል ጉዞ ለዚህ ነገራችን ቀረብ ያለውና ይርዳው ጤናው ግጥምና ዜማውን ራሱ ሰርቶ ያቀነቀነው ሰው አሁንም ሰው የተሰኘው ሙዚቃ ሰው ለማግኘት ተስፋ አልቆርጥም ይላል። በሰው ልጅና በደግ ሰው ፍለጋ ተስፋ የማንቆርጥበትን ዘመን ቅርብ ያድርግልን እያልን የዛሬውን የሰው መሆን ነገር የሚያነሳሱ ሙዚቃዎች ምልከታ የምንቋጨው በሮፍናን ሰው ነህ ይላል የተሰኘ ሙዚቃ ነው። ከዘር ከሃይማኖት ቋንቋና ብዙ መገለጫዎች በፊት እኔ ማን ነኝ ብለህ ራስህን ፍለጋ ብትገባ የምታገኘው መልስ ሰው የሚል ነው
ይላል ሮፍናን። ሰላም